ነበበው ወንጌል የሉቃስ ወንጌል ምዕራፍ 10 ከቁጥር 17 እስከ 24 ነው። አጭር ነው፣ ብዙ አይደለም። ግን ጠቅለል አድርገን ስንከፍለው 3 ክፍሎች አሉት ይህ ወንጌል ማለት ነው። 3 ክፍሎች ከ17 እስከ 20 ያለው የመጀመሪያው ክፍል ነው። በዚህ ክፍል ውስጥ የምናየው ነገር አለ ማለት ነው። እና ምንድን ነው የሚለው? ሰባው አንዳንዱ መጽሐፍ ቅዱስ ሰባው ይለዋል፣ አንዳንዱ መጽሐፍ ቅዱስ ደግሞ 72ቱ ይላል። ይህን ታሪክ የምናገኘው በሉቃስ ወንጌል ብቻ ነው። በሌሎች ወንጌል ላይ አናገኘውም። ሰባው የተላኩበት ነው። ሰባዎችን መረጠና ሾማቸው ይላል። ከምዕራፍ 10 ከቁጥር 1 ጀምሮ ታሪኩን እናገኛለን። እና የመጨረሻውን የታሪኩ ፓርት ነው እዚህ የተነገረው እንጂ መጀመሪያ አምላካችን እነዚያን ሰባውን ወይም ደግሞ 72ቱን ደቀ መዛሙርት ልኳቸው ነበረ ማለት ነው። ሲልካቸው በደንብ አዘጋጅቶ በደንብ አስተምሮ መመሪያ ሰጥቶ በደንብ አስታጥቆ ተልኳቸውን በደንብ አከናውነው እንዲመለሱ አድርጎ ስልጣን ሰጥቶ አጋንንትን ማውጣት እንዲችሉ ስልጣን ሰጥቶ ድውያንን መፈወስ እንዲችሉ ለምጻሞችን እንዲያነጡ ዕውራንን እንዲያበሩ ጎባጣዎችን እንዲያቆሙ ማይሰሙ ጆሮች እንዲሰሙ እንዲያደርጉ ማያዩ ዓይኖች እንዲያዩ እንዲያደርጉ ስልጣን ሰጣቸው። ሰይጣናትን እንኳን እንዲያወጡ በማህበረሰብ ውስጥ ያደሩትን በሰዎች ላይ ያደሩትን ሰይጣናት ሁሉ ማውጣት እንዲችሉ ስልጣን ሰጣቸው እና መመሪያም ሰጣቸው። ምን ማድረግ እንዳለባቸው፣ ምን ማድረግ እንደሌለባቸው መመሪያ ሰጥቶ ሲያበቃ ላካቸው ነው የሚለው። ከቁጥር 1 ጀምሮ ስታነቡ ይህንን ታሪክ ታገኙታላችሁ ማለት ነው። ልክ ሐዋርያትንም እንዲያርጎ ልኳቸዋል። የሐዋርያቱ ታሪክ በማቴዎስ ላይ እናገኘዋለን፣ በማርቆስም እናገኘዋለን፣ በሉቃስም እናገኘዋለን። ይሄኛው ግን ለሰባ አርድእት ብቻ የተደረገ ታሪክ ነው። ሰባ አርድእቱ ብቻ ናቸው የተላኩ እዚህ ላይ ማለት ነው። እና ሂዱ በፊታችሁ ወዳለው እሱን የሄድበት ወዳለው መንደር፣ እሱን የሄድበት ወዳለው ከተማ፣ እሱን የሄድበት ወዳለው ቀበሌ ላካቸው። ሲልካቸው ደግሞ ስንት አድርጎ? ሁለት አድርጎ ወደፊት ላካቸው እና ምን አላቸው? በመንገድ ላይ ማንንም ሰላም አትበሉ። ምን ማለት ነው? በመንገድ ላይ ማንንም ሰላም አትበሉ። ለጉዟችሁ ከረጢት፣ ስልቻ፣ ጫማ አትያዙ። ማንንም ሰላም አትበሉ አለ። ሰላም አትበሉ ማለት ነው። ገብቷችኋል? አሁን አምላካችን ሰላም አትበሉ ሌላ ላይ የማይገኝ ነገር ነው። ምክንያቱም በጣም አርጀንት የሆነ ጉዳይ ያለው ሰውን ቁሞ ሰላም አይልም። በጣም አስቸኳይ የሆነ በጣም ኢምፖርታንት የሆነ በጣም አስፈላጊ የሆነ ጉዳይ ይዞ የንጉሥ መልእክት ይዞ የንጉሥ ቃል ይዞ የሚሄድ ሰው መንገድ ላይ ቁሞ ሰላምታ ሲለዋወጥ ጊዜ ሊያጠፋ አይገባውም ማለት ነው። የያዛችሁት የተሰጣችሁ ተልእኮ ትልቅ ነው። ይህንን ተልእኮ ለመፈጸም ወደ ተላካችሁበት ሂዱ እንጂ መንገድ ላይ እንዲሁም ድሮ ሰዎች ሰላምታ ሲለዋወጡ ምናልባት እንግዲህ ኢትዮጵያም ውስጥ የተለያየ ካልቸር አለ፣ የተለያየ ባህል አለ። የምታውቁትን ሰው መንገድ ላይ ስታገኙ ሰላም ትላላችሁ አትሉም? ሚል አለ ማይልም አለ አይደል? ማይልም አካባቢ እኛ አሁን ከተማ አካባቢ ያው ሰው ብዙ ስለሆነ ማንም ማያውቀውን ሰላም አይለውም። ዝም እያለፈ ነው የሚሄደው ማለት ነው። እና በገጠሯ ኢትዮጵያ ክፍል ግን ሰው ሲገኝ ዝም ብሎ አይታለፍም። ደህና አደሩ ትልልቅ ሆኖ አንቱ ብሎ አክብሮ ደህና አደሩ እንዴት አሉ እንዲሁም ይጨመርበታል። አይነት ሰላምታ ይሰጣል ማለት ነው። እግዚአብሔር ይመስገን ይላል ደግሞ ያኛው ማለት ነው። ይህ አይነት ሰላምታ የተለመደ ነው እና ዝም ብሎ ከሄደ ሰላም ሳይል ከሄደ በጣም ነውር ነው። ምን አይነቱ ነው? ምን ሆኖት ነው? ለምን ሰላም ይባላል ማለት ነው።
ወይም ደግሞ በጣም ወይ ሐዘን ላይ ሆኖ ወይ እየሮጠ ወይ በጣም እየተጣደፈ የሚሄድ ከሆነ ደግሞ ሰው አዎ አንድ የቸኮለበት ትልቅ ጉዳይ አለው ማለት ነው፣ ለዚያ ነው ሰላም ያለልልና ሰው ይረዳናል። አለዚያ ግን ጊዜ ኑሮት ተረጋግቶ ቢሄድ ሰው ግን ሰላምታ መስጠት ተገቢ ነው ማለት ነው። እኔ አንድ ጊዜ ትዝ ይለኛል ከአያቴ ጋር አንድ ላይ እንሄዳለን እና ምን እያሰበች እንደሆነ አልገባኝም እና እኔን እያስከተለች ትሄድ ነበር። ከአክስቶቼ ጋር ስትሄድ ያስከተለች ትሄድ ነበር እና ትንሽ ሆኜ አንድ ጊዜ ሰዎች መንገዱ ዳር ብዙ ሰዎች አሉ ሰብሰብ ብለው ተቀምጠዋል እና ሰላም እንደምን ዋላችሁ ሳትላቸው አለፈች እና እነዛ ሰዎች በቁጣ እግዚአብሔር ይመስገን አሉ። ሳይባሉ እኮ ነው እንደምን ዋላችሁ ሳትላቸው እግዚአብሔር ይመስገን አሏት ማለት ነው። ለምን አላልሽንም ማለታቸው ነው። እና እሷ ደግሞ ፈርታቸው ኑሯል፣ ሰዎቹን ፈርታ ኑሯል እና ኋላም ካመላለሷ ለእነሱ ከሰጠችው መልስ እንደፈራች ያሳውቃል። አይ ሳሰሙኝ ቀርታችሁ ነው እንጂ ብዬ ነበር እኮ አለቻቸው። እና እንዲያ ካልችማ አሁንም እንዲያ ሲሉ ይህን መልስ መስጠት አልነበረም ስላላለች ነው ብዬ ነበር ያለቻቸው። እና እሱ ሁል ጊዜ ትዝ ይለኛል። እና ሰላምታ መስጠት ተገቢ ነው። በዚህ ምክንያት ሰላም ማለት እንዳትተው ለማለት ነው። አምላካችን ግን ትልቅ ጉዳይ ስለሰጣቸው ነው፣ አስፈላጊ ስለሆነ ነው። እና ወደ መንደር ሂዱ፣ የተቀበላችሁ በምትገቡበት ቤት ያቀረቡላችሁን ብሉ፣ ስትገቡ ደግሞ ወደ ቤት ሰላም ለዚህ ቤት በሉ፣ ሰላም ለዚህ ቤት ይሁን በሉ። የሚቀበላችሁ ሰላማችሁ ይደርበት፣ የማይቀበላችሁ ደግሞ ከሆነ ሰላማችሁ ምን ይበልላችሁ አለ? ይመለስላችሁ። ሰላማችሁ ይመለስላችሁ ምን ማለት ነው? አሁን ሰላም መመለስ ማለት ገብቷችኋል? ግን በደንብ ስታስተውሉት የሚገባ ነገር አለ። ሰላማችሁ ይመለስላችሁ ማለት አሁን እኛ ሰላም ብለነው አንድ ሰው ምንም መልስ ባይሰጠን ሰላም አናጣም? የሆነ የሚረብሽ ነገር የለውም? አዎ እንደምን አደራችሁ ብስላችኋል ጸጥ ብትሉኝ እኒህ ሰዎች ምን ሆናቸው ነው ወይ ውስጤ ይታወቃል። ልፈራ እችላለሁ፣ ተጣልተውኛል ማለት ነው። ሁሉም ምን ልል እችላለሁ ማለት ነው። እና እሱ ግን ሰላማችሁን ማይቀበል ሰው ቢኖር ሰላማችሁ ይመለስላችኋል ማለት ምንም አይምሰላችሁ ማለት ነው። ሰላማችሁ አይወሰድም። ሰላም ከማለታችሁ በፊት የነበራችሁበት ሁኔታና በኋላም ለውጥ የለውም። ለራሱ ነው የሚቀርበት ማለቱ ነው። እና ያን አላቸውና ሄዱ ማለት ነው። ሄዱ እንግዲህ ከሄዱ በኋላ ተመልሰው መጥተው የሰሩትን ሰርተው ስራቸውን አከናውነው መጥተው ሪፖርት የሚያደርጉበት ቀን ነው አሁን የተነበበው ማለት ነው። እና ሰባውም በደስታ ተመለሱ ይላል። በደስታ ነው የተመለሱት። ምክንያቱም ሚሽናቸውን በደንብ አከናውነዋል። ተልኳቸውን በደንብ ተወጥተዋል። ብዙ ሰዎችን ፈውሰዋል ከደዌያቸው። ብዙ አጋንንትን አውጥተዋል። የእግዚአብሔርን ቃል አስተዋውቀዋል። ቃሉን መስክረዋል፣ ተናግረዋል። እንደዛ ስለሆነ ደስተኞች ናቸው። ግን ከሁሉ ያስደሰታቸው ምንድን ነበር? ከሁሉ ያስደሰታቸው አንድ ነገር ነበረ ማለት ነው። አጋንንት ይገረሉና በስምከ፣ አጋንንት እንኳን ሳይቀር በስምህ ተገዙልን። የመጀመሪያው እንደው ጌታ ሆይ አጋንንት በስምህ ተገዙልን፣ ተገዝተውልናል ብለው ከሁሉ ያስደሰታቸው ይሄ ነበር ማለት ነው። አጋንንትን ስላስወጡ፣ በአጋንንት ላይ መወሰን ስለቻሉ ደስ አላቸው ማለት ነው። እኛም በእውነት አጋንንት ላይ እንደው ስልጣናችን እንደነሱ ቢሰራልን ኑሮ ምን ያህል ደስ ይለን ነበር። በጣም ደስ የሚያሳይ ነገር ነው። ይሄንን አዎ ትክክል አይደላችሁም አላላቸውም አምላካችን። እሱም እነሱን ደስ ስላላቸው ስራቸውንም በትክክል አከናውነው ስለመጡ ደስ ብሎታል። የእሱም ደስታ ይገለጻል። ቀጥሎ ግን ምንድን ነው ያላቸው? አጋንንት ስለተገዙላችሁ በዚህ ምን አይበላችሁ አለ? ደስ አይበላችሁ። ነገር ግን ምን ስለሆነ ደስ ይበላችሁ አለ? በሉ አንድ ላይ አልሰማችሁ ማለት ነው። ምን ስለሆነ ነው ደስ ይበላችሁ ያለ? ስማችሁ በሰማያት ስለተጻፈ ደስ ይበላችሁ። ስማችሁ በሰማያት ስለተጻፈ፣ ስማችሁ በሰማይ ስለተጻፈ ደስ ይበላችሁ። ይሄ ትልቁ እንደው የማንነታችን ዋናው ጉዳይ ይሄ ነው።
ማለት በትክክል የመንግስተ ሰማይ አሁን እዚህ የምናየው ሰማይ አይደለም። ሰማይ ምንላት በኋላ ከሞት በኋላ የምንኖርባት ማለትም ከትንሣኤ ዘጉባኤ በኋላ ከፍርድ በኋላ የምንወርሳት ዓለም አለች። ገና ቀድሞ የተዘጋጀች ዓለም መንግስተ ሰማይ የምትባለው ማለት ነው። ረቂቅ ዓለም ነው። የሚታይ ዓለም አይደለም። የሚጨበጥ ዓለም አይደለም። ረቂቅ ነው። ግን እዛ ውስጥ ነው መግባት ከቻለ ደስ ሊለን የሚገባ ማለት ነው። እና እዚያች እግዚአብሔር መንግስት ውስጥ መኖርም እንደምትችሉ ካረጋገጣችሁ ነው ደስ ሊላችሁ የሚገባ እንጂ አጋንንት ስለተገዙላችሁ አይደለም። የእግዚአብሔርን መንግስት ማናገኝ ከሆነ እጅግ ሌላው ብዙ ነገር ጥሩ ነገር ቢደረግልንም ብዙ ነገር ብናሳካም ብዙ ነገር ብንሰራ እግዚአብሔር መንግስት ማናወርስ ከሆነ ደስታችን ሁሉ ከንቱ ነው ማለት ነው። እና ስማችሁ በሰማያት ስለተጻፈ ደስ ይበላችሁ ብሏል እግዚአብሔር አምላክ። የእኛንም ስማችን በሰማይ ይጻፍልን፣ በሰማይ በሕይወት መጽሐፍ ስማችን ይጻፍልን እንጂ ቤተክርስቲያን ስለመጣን ስላስቀደስነ ጸበል ስለጠጣን ስጋው ደግሞ ስለተቀበል ትምህርት ስለተማርን ቤተክርስቲያን ስለተመላለስን ብቻውን ሊያስደስተን አይገባም ማለት ነው። ይህ ሁሉ ለምን እንዲያበቃ ነው የምፈልገው? ስማችን በሕይወት መጽሐፍ የሚጻፍ ከሆነ ፍሬ ያፈራ ማለት ነው። ሌላው ጉዳያችን ማለት ነው። እና ሁልጊዜም ቅድሚያ ከሌላው ይልቅ ስማችሁ በሰማያት ስለተጻፈ ደስ ይበላችሁ እንጂ አጋንንት ስለተገዘላችሁ ብቻ አይደለም። በዚህ እንደውም ደስ አይበላችሁ፣ ምክንያቱም የሚበልጥ ደስታ ስላለ ማለት ነው ብሎ ይህንን ያስተማረበት ትምህርት ነው። እግዚአብሔር አምላክ እኛም በምንሰራው ስራ ሁሉ በምናገለግለው አገልግሎት ሁሉ እግዚአብሔር የሚደሰትበት ስማችን ደግሞ በሰማይ መጻፍ የሚችልበት ስራ እንድንሰራ ቸርነቱም እንዲያግዘን ቅዱስ ፈቃዱ ይሁንልን እና ይሄ ነው የመጀመሪያው ፓርት። ቀጥሎ ያለው በቁጥር 21 እና 22 ላይ ያለው ምንድን ነው የሚል ሐሴት አደረገ ይላል። አምላካችን ኢየሱስ ክርስቶስ ሐሴት አደረገ። እንግዲህ እነዛ ስኬታማ ስለሆኑ ጥሩ ስራ ሰርተው ስለመጡ እሱም ደስ አለው፣ በመንፈስ ቅዱስ ደስ አለው። ሐሴት አደረገ ማለት ደስ አለው ማለት ነው። ደስ አለው እና አመሰገነ። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም የነበረ የአብ የባህሪ ልጅ የሆነ እግዚአብሔር መንፈስ ቅዱስ የባህሪ ሕይወቱ የሆነ አምላክ ነው። ነገር ግን የኛን የሰውነታችን ባህሪ የኛን ስጋ ስለለበሰ የሰውን ባህሪ ገንዘብ ስላደረገ እንደ ሰው ሆኖ ሲጸልይ፣ ሲያመሰግን፣ ሲደሰት ይታያል። ይህ በእንትኑ ነው በለበሰው ስጋ ነው እንጂ አምላካችን የሚለዋወጥ አይደለም። ሁልጊዜም ያው ነው። ግን የእኛን ስጋ ስለለበሰ ሰው ስለሆነ በእኛ ባህሪ ሆኖ ሲያዝን፣ በእኛ ባህሪ ሆኖ ሲደሰት፣ በእኛ ባህሪ ሆኖ ሲራብ፣ ሲጠማ፣ ሲሰቀል፣ ሲሞት፣ ሲቀበር እናያለን ማለት ነው። እንደ አምላክነቱ ደግሞ ሲነሳ እናያለን ማለት ነው። እና እንደዛ ስለሆነ እሱ አመሰገነ። አንድ ነገር ሲደረግልን እኛም ማመስገን እንዳለብን እያስተማረን ነው ማለት ነው። ለደቀ መዛሙርቱም እያስተማራቸው ነው። መደሰት ብቻውን አይደለም። አሁን ልጆቻችን ዛሬ ተመረቁ አይደለ? ይመረቅናቸው፣ ምስክር ወረቀት ሰጠናቸው። ጥሩ ነው። መደሰት ብቻ ግን ሆነ የለበትም። መጀመሪያ እንደውም ለዚህ ያደረሰ አምላካችን መመስገን ያለበት እሱ ነው። አንድ ነገር ስታከናውኑ፣ አንድ ነገር ስታሳኩ ሁልጊዜ መርሳት የሌለባቸው ቀድማችሁ እግዚአብሔርን ማመስገን። እሱ ባያግዘን ኑሮ የእሱ ድርሻ ባይኖር ኑሮ ለዚህ ስኬት መብቃት ባልቻለ ነበር ብለን ማሰብ አለብን። እዚህ አሁን ያላችሁ በአካዳሚኩም ዓለም ይሁን በስራም ዓለም ይሁን የተሳካላችሁ በሀብትም ይሁን በጤናም ይሁን በብዙ ነገር ተሳካላችሁ ሰዎች ብትኖሩ ያንን ያገኛችሁት ከእግዚአብሔር መሆኑን ሁሌ መርሳት የለባችሁም። ለዚያ እግዚአብሔርን ማመስገን አለባችሁ። እግዚአብሔርን የምናመሰግነው እኛ ከተደረገልን አንጻር ሲታይ በጣም ትንሽ ነው።
በጣም ትንሿን ነው ያደረገልን ነገር ግን ተቆጥሮ አያልቅም። እንዲሁም እኛ አናውቀው፣ እግዚአብሔር ለኛ ቢያደርግልን በሙሉ አናውቀው። በቀር ምን ያህል አየር እንደምተነፍስ እናውቃለን? አናውቀው። እንዲሁም በአየር እኮ መኖሩን ጥቅሙንም አናውቀው። በአየር ውስጥ ስለምንኖር ስለማናየው አየር የሚያስፈልገን የማይመስለን ሁሉ ይኖራለን። አሁን ነው እንዲሁም እየተረዳ ነው እንጂ ያለ አየር መኖር አንችልም፣ ግን የሚጠቅም አይመስለንም ማለት ነው። ነገር ግን ከሁሉ ነገር ደግሞ አየር ጠቃሚ ነው። ከእንደ ውሃ በላይ ከምግብ በላይ አየር ስናጣ ብዙ አንቆይም። ያለ ውሃ የተወሰነ መቆየት እንችላለን፣ ያለ ምግብ የተወሰነ መቆየት እንችላለን። ያለ አየር ግን በጣም ትንሽ ነው ልንቆይ እንጃ ጨርሶን እንኳን አይመስለንም። በውስጣችን የተወሰነ አየር ስላለ ያችን እስክንጠቀም ድረስ ትንሽ እንቆይ ይሆናል እንጂ ያለ አየር ምንም አይቆይ እና ብዙ ነው ውስጣችን ያለው ሰውነታችን ከአእምሮአችን ጀምሮ እስከ እግራችን ጥፍር ያለው እንዴት እንደሚሰራ እግዚአብሔር እንዴት አድርጎ ዲዛይን እንዳደረገው እንዴት እንደሚያሰራው እያንዳንዱ የሰውነታችን ተፈጥሮን መመርመር ራሱ እግዚአብሔርን ለማድነቅ እግዚአብሔርን ለማወቅ ይረዳል። አብርሃም ተፈጥሮን አይቶ ነው እግዚአብሔርን ያወቀ እና የእግዚአብሔር ችሎታው የእግዚአብሔር ካህልነቱ አይመረመርም። በእያንዳንዳችን በሰውነታችን ውስጥ የሚከናወነው ፕሮሰስ ያንን ሁሉ ያውቀዋል። በዓለም ላይ ያለን ሰዎች በሙሉ በስማችን ያውቃል። ስማችን አይደለም እያንዳንዱ ያችን ውስጥ ያለውን ሴል በሙሉ እግዚአብሔር ያውቀዋል። እና እኛ ግን ያንን ነው እኛ ውስጥ አሁን ምን ያህል ሴል እንዳለ አሳሚ ውስጥ አላውቀውም። እንግዲህ ትልቁ ሰው ብዙ ሴል አለው፣ አነስ ያለው ደግሞ አነስ ያለ ሲባል ሰማለሁ። እና ሴሎቹን በግሩፕ አድርጎ ቲሹ ኦርጋን ይባላል አይደለ? ቲሹ ኦርጋን እንደገና ሲስተም ሲል ትልቅ አንድ ሰው ያደርገዋል ማለት ነው። እና ያንን የሚያሰራ እግዚአብሔር አምላክ እሱ የሰራውን የእሱ ዲዛይን አንድ ጊዜ የፈጠረው ዓለም እስካሁን ይሰራል። አንድ ያደረገው ማለት ነው ሳይቋረጥ። እና ምን ለማለት ፈልጌ ነው ወደዚህ ነገር የመጣሁት እኛ ጨርሶ ከማመስገን ውጭ እንዳንሆን ነው። ብናመሰግነውም ባደረገልን ልክ አይደለም፣ ግን ቢያንስ ትንሽም ቢሆን ማመስገን አለብን። ከማመስገን ወደኋላ እንዳንል እና ምንድነው ያለ እንዲያለና አመሰገነና አባቴ ሆይ ይሄንን ነገር አለ ከአዋቂዎቹ ከአስተዋዮቹ ሰውረህ ለነዚህ ለሕፃናት ስለገለጥክላቸው አመሰግንሃለሁ። ማመስገን እንድንማር ነው። አሁን እነሱም እንዲያዩ ሐዋርያው ሉቃስ ከ12 አጥንት አንዱ እሱ ነው የነበረው። ወንጌሉን ከጻፉት ሁለቱ ከ70 ዛሬ ከተላኩት ውስጥ ናቸው። ሐዋርያው ወንጌላዊ ቅዱስ ሉቃስና ወንጌላዊ ቅዱስ ማርቆስ እነሱ በዚህ ውስጥ ነበሩ ማለት ነው። እና ሉቃስ ይሄንን ጻፈልን ማለት ነው። እና ማመስገን እንዲገባ ሊያስተምረን ነው። ከጥበበኞቹ ከአስተዋዮቹ ሰውረህ ለነዚህ ለሕፃናት ሲል በእድሜ ሕፃናት ስለሆኑ አይደለም። ሕፃናት ቢላቸው ልባቸው እንደ ሕፃን ንጹሕ የሆነላቸው ልባቸው እንደ ሕፃን ቂም የሌለው ተንኮል የሌለው ክፋት የሌለው ሴራ ማይተበት ንጹሕ የሆነ እግዚአብሔር የሚወደው አይነት ልቡና ያላቸው ስለሆኑ እነዚያን ሕፃናት ነው የሚላቸው። እንደ ሕፃናት እንድንሆን ነው። እንደዚህ ሕፃን ካልሆናችሁ እግዚአብሔር መንግሥት አትወርሱም ነው የሚለው። እና የሕፃናት አይነት ልብ እንዲኖራችሁ ከነዚህ ከጥበበኞች ከአስተዋዮች ሰውረህ ተምረናን ከሚሉ እናውቃለን ከሚሉ በብሉይ በኦሪቱ የተጻፈውን በነቢያት መጽሐፍ የተጻፈውን ጠንቅቀን እናውቃለን፣ በቃላችን ይዘነዋል፣ ሕጉን እንተረጉማለን፣ እንናገራለን። የእኛን ያህል ሕግ አዋቂ የለም፣ የእኛን ያህል የእግዚአብሔርን ቃል የሚያውቅ የለም እያሉ የሚታበዩ ጸሐፍት ፈሪሳውያን ነበሩ፣ ሰዱቃውያን ነበሩ። ተምረናል የሚሉ በማህበረሰቡ ዘንድ ትልቅ ደረጃ ያላቸው ትልቅ ሶሻል ክላስ ያላቸው ሰዎች ነበሩ ማለት ነው። እነሱ ግን አልተረዱትም፣ ምንም አላወቁትም። እና እነዛ ማወቅ ሳይችሉ እነዛ መረዳት ሳይችሉ ለእነዚህ ለሕፃናቱ ግን ንጹሕ ልብ ላላቸው ግን ይህን መረዳት እንዲችሉ ስላደረግ አመሰግናለሁ አባት ሆይ ብሎ አመሰገነ ማለት ነው። የእኛን ስጋ ለብሶ በእኛ ስጋ ስለተገለጸ አምላክ እንጂ እሱ ከባህሪ አባቱ
ከባህሪ ሕይወቱ ከመንፈስ ቅዱስ እኩል ነው። በሕሊና እኩል ነው። በሥላሴ ዘንድ መበላለጥ የሚባል ነገር የለም። እንደዛ ብሎ አመሰገነ። ይሄን ያመሰገነበት ነውና እኛም በዚህ ላይ ምንድነው የምንማረው? ማመስገን ነው። ንጹሕ ልብ ሲኖረን፣ ትሁት ስንሆን፣ የፍቅር ሰዎች ስንሆን ያኔ ልባችን ከቂም፣ ከበቀል፣ ከጥላቻ፣ ከክፋት ነፃ ሲሆን ይገልጽልናል። እግዚአብሔር መልካሙን ነገር ሁሉ ይገልጽልናል ማለት ነው እና ለሰብአ አርድእት እንደዛ ነው የተደረገላቸው ማለት ነው። እና ይሄ ነው ሁለተኛው ክፍል ይሄ ነው። መጨረሻ ደግሞ ምንድነው ያደረገው? እነዛን ሰብአ አርድእቱን ለብቻቸው ከሌላው ሰው ለብቻቸው ገለል አድርጎ ምን አላቸው? እናንተ የምታዩትን ለማየት የተመኙ ብዙ ጻድቃን ነበሩ፣ ብዙ ነገስታት ነበሩ፣ ብዙ ነቢያት ነበሩ፣ ግን አላዩም። እናንተ የምትሰሙትን ለመስማት የተመኙ ጻድቃን፣ ነገስታት፣ ነቢያት፣ ቅዱሳን ሰዎች ነበሩ፣ ግን አላዩ፣ አልሰሙም። እና እናንተ የምታዩትን የሚያዩ አይኖች ብፁዓን ናቸው። እናንተ የምትሰሙትን የሚሰሙ ጆሮች ብፁዓን ናቸው ማለት እናንተ ብፁዓን ናችሁ፣ ማየት ይችላችኋል። ሌሎች ተመኝተው ማየት ያልቻሉትን መሲህ ይወለዳል እየተባለ ከጥንት ጀምሮ በትንቢት እየተነገረ ሱባኤ እየተቆጠረ ኑረዋል። ብዙዎች ሳይደርሱበት ኑረዋል። እናንተ ግን ደርሳችሁበታል፣ አይታችሁትማል፣ ማስተዋልም ችላችኋል። ስለዚህ ምንላችሁ አለ? ብፁዓን ናችሁ ብሎ አመሰገናቸው ማለት ነው። እናንተ እኔን እያያችሁኝ ነው። ያው ሁልጊዜ ቅዳሴ ላይ ወንጌሉ ጸሎት ወንጌል ይባላል። ከወንጌሉ ቀደም ብሎ ካህኑ የሚለው አለ፣ ዲያቆኑ የሚለው አለ ስለ ወንጌሉ እና ምንድነው የሚለው? እናንተ የምታዩትን ለማየት ጻድቃን ነቢያት ነበሩ። ጻድቃን ነቢያት ተመኙ ለማየት፣ ነገር ግን አላዩም። እናንተ ግን አይታችኋል። እናንተ የምትሰሙትን ለመስማት የተመኙ ነቢያት ነበሩ፣ ጻድቃን ነበሩ፣ አላዩም። እናንተ ግን አይታችኋል። ስለዚህ ይህንን ያዩ አይኖቻችሁ፣ የሰሙ ጆሮቻችሁ ብፁዓን ናቸው ነው ያላቸውና እኛ ደግሞ ከዚህ ምንድን ነው የምንማረው? እንግዲህ ደቀ መዛሙርትም ሰብአ አርድእቱ እንዲያመሰግኑ ነው የተደረገላቸውን ነገር፣ እግዚአብሔር ያደረገላቸውን ነገር አውቀው ደስ እንዲሰኙ እግዚአብሔር እንዲያመሰግኑ ነው እና እኛም ደግሞ እግዚአብሔር አምላክ ለእኛም ብዙ ያደረገልን ነገር አለ። እኒህ ሰብአ አርድእቱ እግዚአብሔር እንግዲህ ልኳቸው ስራ ሰጧቸው፣ ኃላፊነት ሰጧቸው። በዚያ በተሰጣቸው ስራ በተሰጣቸው ኃላፊነት ሰርተው ጥሩ ስራ አከናውነው ሞገስ አግኝተዋል፣ ተመስግነዋል፣ ብፁዓን ናችሁ ተብለዋል። እንግዲህ አምላካችን ለእነሱ ብቻ አይደለም ቃሉን የተናገረው፣ ለእነሱ ብቻ አይደለም መመሪያ የሰጠው፣ ለእነሱ ብቻ አይደለም ትእዛዝ ያስተላለፈው፣ ለእኛስ እኛም ታዘዘናል። በዚህ ሁሌ በሚነበበው ቅዱስ ቃሉ ሁሌ የሚነገረው የእነሱን ታሪክ ብቻ እንድናውቅ አይደለም። ታሪካቸውን ማወቅ ጥሩ ነው፣ ግን የምንሰማው እኛን ጭምር የሚያስተምር ነው፣ እንድንማርበት ነው፣ ህይወታችን እንድለወጥበት ነው። ሁልጊዜ እየሰማን የምናፈራበት መሆን አለበትና እግዚአብሔር አምላክ በምንሰማው ሁሉ ፍሬ እንድናፈራ ቅዱስ ፈቃዱ ይሆንልን። አሁን ምንድነው የታዘዝነው? ታውቁታላችሁ። ከቂም ከበቀል ነፃ መሆን፣ ትሁት መሆን፣ የፍቅር ሰዎች መሆን፣ በኃጢአት ስንወድቅ ቶሎ ብለን ንስሐ መግባት፣ ቅዱስ ሥጋውን ክቡር ደሙን መቀበል፣ እግዚአብሔር ከሚጠላው ሁሉ ነገር መራቅ፣ እግዚአብሔር አድርጉ ያለንን ብቻ ማድረግ፣ ሁልጊዜ አፋችን እንደመጣ ከመናገራችን በፊት እንደውን በአጋጣሚ ያገኘነውን ሁሉ ከመስራታችን በፊት ይህን ነገር እግዚአብሔር ይወደዋል፣ እግዚአብሔር ይፈቅደዋል፣ እግዚአብሔር ይደሰትበታል፣ እየተናገርኩት ያለው ነገር እግዚአብሔር ያስደስተዋል ወይስ ያስቀይመዋል? እየሰራሁት ነገር ያለው እግዚአብሔርን ያስቀይመዋል ወይስ ያስደስተዋል የሚለውን ሁልጊዜ ማሰብ አለብን እንደ ክርስቲያን ማለት ነው። እና ሰብአ አርድእቱ ሞገስ እንዳገኙት በፊቱ እኛም ደግሞ በትንሣኤ ዘጉባኤ በዳግም ምጽአቱ በፊቱ ቁመን ሞገስ እንድናገኝ ቅዱስ ፈቃዱ ይሁንልን። የሰማነውም በየልቡናችን ያሳድርብን። ቀሪውን ጊዜ ይባርክልን፣ ይቀድስልን።
ይበቃኛል።